ማን ብለሽ ነው የምታስቢው? በፊት የነበሩ ተማሪዎች ግን ሁሉም አሉ። ሰላም ሰላም፣ እንዴት ናችሁ? አፍቁ አማን ነው አለ። ዛሬ እባክህ ሰው አስተዋውቅ። ሰላም አማን ሰላም። እስካሁን ምንም ያለ ሻይ ቡና ነው እንዳስቀመጥከት? ምን ይምጣልሽ? ሻይ ቡና ቸኩላለች። አይ ለዚህ እንኳን ጊዜ ያለ ችግር የለም። እና በቃ ይዤ መጣሁሽ። በጣም ወይኔ ደስ የሚል ጓደኛ ነው ያለህ። ምን እባክሽ ጥሩ ሰው ነበር፣ ግን በጣም ሴት ሲያራወጥ ነው የሚውለው። መጃመድም አለበት ይላሉ። ቆይ አንተ ግን አይደብርህም? በቃ ዩኒቨርሲቲ እያለንም እንደዚህ ነው የምትለው? ያለውን እውነቱን እኮ ነው እየነገርኩሽ ያለሁት። ደግሞም ምን ማለት ነው እዛም እንደዚህ እና እዚህም እንደዚህ ነው ማለት እውነቱን መናገር እንደዚህ ያስብላል እንዴ? አይ የድሮ ጸባይ ካለቀቀም አሁንም እንደዛው ነህ። ሄርሜላ አሁንም ልታስደብረኝ ነው ማለት ነው? በአንድ ተራው እንድንቀያየም ነው? ምን እያልሽ ነው ያለሽው? አሁንም ስራ እንደፈታች አሮጊት ነገር ማዛዛርን አታቆም አይደለም? ማን ብለሽ ነው የምታስቢው? ስርዓት አድርጊ እንጂ። አሁን ይመጣልሽ። አስቆይ እኮ በእናትሽ። እንዴ የት ሄዶ ነው? ወጣሁ እመለሳለሁ። በቃ እንግዳ ነገር እሱ መቀበል ምናምን አይችልም አይደል? ባህሪ መቼ ነው የሚለቀው? እሱ እንደው ፍቅሩ ግን የድሮ ባህሪ አለቀቀውም አይደለም? ምን እባክሽ፣ እንደዚሁ ስራ ስለሚበዛብን በቃ ቴንሽን እየሆነ እኮ ነው እንጂ እንደዚህ አይነት ባህሪ ይኖራል። እሺ በቃ አሁን ግልህት ቡና ሳይመጣ ቆይ እንጂ ተትሽ ትሄጃለሽ። እሺ በቃ ስልክ እንቀያየርና በቃ እናወራለን። እሺ 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 በቃ እንደዋወላለን። እሺ በቃ እሺ